Bonjour, ça va? Je vais bien. እንዴት ናችሁ? ዛሬ በጥያቄያችሁ መሰረት ሰዓት እንዴት ነው የምንቆጥረው በፍሬንች ስለ ሰዓት ስለ ጊዜ ስለ ዱሬሽን እንዴት ነው የምናወራው የሚለውን በዲቴል እናያለን። Stay tuned. ጥያቄዎች ካሏችሁ ጠይቁ ኮሜንት ሴክሽን ላይ ኢንጌጅ አድርጉ። whatever ሌላም ተጨማሪ የምትፈልጓቸው ሌሰኖች ካሉ እዚህ ላይ ኢላቦሬት የሚደረግላችሁ or ያልገባችሁ ካለ please ask. Très bien. Part 1 in the introduction የምናየው ምን ይሆናል? Greeting related times እና part of the day. So ምንድነው ከዚህ በፊት አይተናቸዋል እነዚህን አዲስ አይደሉም ግን ለቀጣዩ ዲፕ ዳውን ስንገባ ስለ ሰዓትን እንዴት ነው የምንገልጸው የሚለውን እነዚህን ሪቫይዝ አድርገን ብንነሳ ብዬ ነው ማለት ነው። ስለዚህ greeting related to time ምንድናቸው? ለምሳሌ bonjour አይደለ? bonjour ይሄ good morning መሆን ይችላል። good day መልካም ቀን ወይም ሰላምታ በጠቅላላ በማንኛውም ሰዓት bonjour መባባል እንችላለን ማለት ነው። ቀጣይ bon après-midi bon après-midi good afternoon ይሄ ደግሞ ከሰዓት በኋላ ላይ እንዴት አረፈድክ እንዴት አረፈድሽ ማለት ስንፈልግ ማለት ነው። ቀጣይ bonsoir bonsoir good evening ቀጣይ bonne nuit good night እነዚህ ሁለቱ ምሽት ላይ ናቸው ግን እንዴት አመሻህ ማለት ስንፈልግ bonsoir እንጠቀማለን። መልካም ምሽት ወይ ደግሞ ደህና ደር ማለት ስንፈልግ bonne nuit ማለት እንችላለን ማለት ነው። ቀጣይ ደግሞ part of the day ለምሳሌ ጠዋት ከሰዓት ማታ እኩለ ሌሊት እኩለ ቀን ማለት ስንፈልግ ደግሞ እነዚህን እንጠቀማለን። ይሄም አዲስ አይደለም ግን ሪቫይዝ እናድርገው። le matin ጠዋት ወይም morning l'après-midi afternoon ወይም ከሰዓት le soir evening ወይም ምሽት la nuit ይሄም ማታ midi noon ወይም ከቀኑ 6 ሰዓት ቀትር ምንለው ሰዓት ማለት ነው። minuit ይሄ ደግሞ midnight ወይም ከሌሊቱ 6 ሰዓት። très bien እዚህ ጋር ደግሞ ምሳሌዎቹን እንያቸው። ለምሳሌ il est midi ይሄ it is noon ወይም ከሰዓት ነው ቀትር ነው 6 ሰዓት ነው ማለት ስንፈልግ il est midi። ቀጣይ il est minuit ምንጠቀመው it is minuit ምንድነው ብለናል? midnight። ስለዚህ ከሌሊቱ 6 ሰዓት ነው ማለት ስንፈልግ ወይም ሌሊት 6 ሰዓት ነው ማለት ስንፈልግ il est minuit። je travaille le matin I work in the morning ጠዋት ላይ እሰራለሁ ወይንም ጠዋት እሰራለሁ። très bien ቀጣይ je regarde la télé le soir je regarde ምንድነው? ከዚህ በፊት verb ስናይ I watch ወይንም አያለሁ። la télé television ወይም TV le soir ምንድነው? in the evening። ስለዚህ በማታ ላይ ወይ ደግሞ ምሽት ላይ ቴሌቪዥን አያለሁ ማለት ስፈልግ je regarde la télé le soir። part 2 ላይ ደግሞ ምን እናያለን? እንዴት ነው የምንጠይቀው ሰዓትን በምን መልኩ እንጠይቃለን የሚለውን እናያለን። የመጀመሪያው ለምሳሌ what time is it ስንት ሰዓት ነው ማለት ስንፈልግ quelle heure est-il what time is it ስንት ሰዓት ነው። ቀጣይ ደግሞ ለምሳሌ ስንት ሰዓት ነው ስራ የምትሄደው ወይ ደግሞ ስራ የምትሰራው ማለት ብንፈልግ what time do you work ማለት ብንፈልግ à quelle heure tu travailles ማለት እንችላለን። ይሄ to የምንጠቀመው ለምንድን ነው? ሲንጉላር ለሆነ ወይንም ደግሞ ክሎዝ ለሆነ ነው ለቅርባችን ሰው ለታናሻችን ለጓደኞቻችን ቤተሰብ ሆኖ ቅርባችን ለሆነ። ከፈለግን ደግሞ à quelle heure travaillez-vous ብለን ሪስፔክትፉሊ መጠየቅ እንችላለን። እርስዎ ስንት ሰዓት ነው ስራ የሚሰሩት ወይንም ደግሞ እናንተ ብዙ ከሆነ vous መጠቀም እንችላለን። እናንተ ስንት ሰዓት ነው ስራ የምትሰሩት ማለት ስንፈልግ vous መጠቀም እንችላለን ማለት ነው። ስለዚህ ሪቫይዝ ስናደርገው à quelle heure tu travailles ወይንም à quelle heure travaillez-vous። አሪፍ። ቀጣይ ደግሞ ለምሳሌ ከሰዓት ነው ወይንስ
ሚድናይት ነው 6 ሰዓት ከቀኑ ነው ወይስ 6 ሰዓት ከሌሊቱ ነው ማለት ብንፈልግ በሁለት መንገድ መጠየቅ እንችላለን። አንደኛው ኢሌ ብለን ተጠቅመን ኢሌ ሚዲ ኡ ሚንዊ ሚድናይት ኑን ነው ወይንስ ሚድናይት ነው ብለን ስንጠይቅ ማለት ነው። ቀጣይ ደግሞ ከፈለግን ኢሌን ማገላበጥ ኤቲል ኤ የምትለዋን ቨርቧን አስቀድመን ሰብጀክቱን ሱጄውን ኢልን ማስቀጠል ማለት ነው። ስለዚህ ኤቲል ሚዲ ኡ ሚንዊ is it noon or midnight እንግሊሹ ላይም ስታዩት የመጀመሪያው ኢሌ ብለን የጀመርነው it is አይደለ? ልክ እንደዛ ሁለተኛው ላይ ደግሞ ኤቲል ብለን ስንል is it ይሆናል። ቨርቡ ይቀድምና ሰብጀክቱ ይከተላል ማለት ነው። très አንዴ ከላይ ሪቫይዝ እናርግ። እነዚህ ጥያቄ የምንጠይቅባቸው ሰዓትና ጊዜን አስታኮ የምንጠይቅባቸው መንገዶች ናቸው። የመጀመሪያው quelle heure est-il ስንት ሰዓት ነው? ሁለተኛው à quelle heure tu travailles ስንት ሰዓት ነው ስራ የምትሰሪው? ወይንም ደግሞ à quelle heure travaillez-vous ስንት ሰዓት ነው ስራ የሚሰሩት ወይንም ደግሞ የምትሰሩት? très bien ሶስተኛው il est midi ou minuit or est-il midi ou minuit ይሄ ደግሞ ከቀኑ 6 ሰዓት ነው ወይንስ ሌሊት 6 ሰዓት ማለት ስንፈልግ ማለት ነው። ሌላኛው ደግሞ ለጥያቄዎቹ ቅድም asking አይደለ ሰዓት እንዴት እንጠይቃለን አይደለ ያየነው። አሁን ደግሞ ለተጠየቅነው ጥያቄ እንዴት ነው መልስ መስጠት የምንችለው? ስንት ሰዓት ነው ወይ ደግሞ አሁን ስንት ሰዓት ነው ስንባል አሁን ሰዓቱ እንዲህ ነው ብለን ለመመለስ ምን እንጠቀማለን? ኢል ኤ እዚህ ጋር እንደምታዩት it is ማለት ነው። ስለዚህ ኢሌ ፕላስ ምኑን እንጠቀማለን? ሰዓቱን እንናገራለን ማለት ነው። ስለዚህ እኔ እንዴት ነው እያንዳንዱን ሰዓት ተኩል ነው ከሩብ ነው ሩብ ጉዳይ ነው ከ10 ነው ከ20 ነው የሚለውን እያንዳንዱን እኔ ለምሳሌ ሙሉ ሰዓት እንዴት ነው የምንለው? የመጀመሪያውን ስናይ ሙሉ ሰዓት ላይ ስንናገር እንዴት ነው የምንለው? ማለትም 2 ሰዓት ነው 5 ሰዓት ነው 8 ሰዓት ነው ማለት ብንፈልግ ደቂቃ የሌለበት ማለት ነው። ሙሉ ሰዓት የሆነ ሰዓት ላይ ስናወራ ምን እንላለን? ለምሳሌ መጀመሪያውን ብናይ 1 ሰዓት ነው ለማለት ስንፈልግ il est 1 heure 2 ሰዓት ነው ማለት ብንፈልግ il est 2 heures 3 ሰዓት ነው ማለት ብንፈልግ il est 3 heures très bien ይሄንን ምንድነው of course መግቢያው ላይ በነግራችሁ እና ባስታውሳችሁ ጥሩ ነው። ስለ ሰዓት ስናወራ ምናችንን ወደ ኋላ ሄደን ሪቫይዝ ማድረግ አለብን? ቁጥር የተማርነውን አይደለ? ምክንያቱም ሰዓት ስንናገር ቁጥርን ተጠቅመን ስለምንናገር ስለ numbers በፍሬንች የተማርነውን ማስታወስ ያስፈልጋል ማለት ነው። ቁጥሮቹን ለመናገር እንደ እያንዳንዱን ከዚህ በፊት ያየነውን ማየት ይፈልጋል። très bien ሌላ ደግሞ ማስተዋል ያለባችሁ እዚህ ጋር ምንድነው 1 ሰዓት ነው ስንል የተጠቀምነው ሲንጉላር ነው። አይታችሁት ከሆነ HEURE ከዛ በኋላ ከሁለት እና ከዛ በላይ ግን ስናወራ ፕሉሪየል ይሆናል ማለት ነው። ኢቭን ሰዓት አሁን እኛ ጋር በአማርኛ ስናወራ 1 ሰዓት ነው 2 ሰዓት ነው እንጂ 1 ሰዓት ነው ብለን 2 ሰዓቶች ነው ናቸው አንልም አይደለ? በፍሬንች ግን ከአንድ በላይ ላሉት ሰዓታት በሙሉ ፕሉሪየል ወይም ፕሉራል እየሆነ ይሄዳል ማለት ነው። il est 1 heure ስንል 1 ሰዓት ነው። ከዛ ግን il est 2 heures il est 3 heures እያልን አይታችሁ ከሆነ መጨረሻ ላይ s ይጨመርለታል ማለት ነው ከሁለት በኋላ ላሉት። ሌላ ደግሞ hour ወይ ደግሞ ሰዓት ፌሚኒን ነው በፍሬንች። that's why የመጀመሪያው 1 heure የሆነው an heure አርቲክል ተምረን የለ un የሚለውን ያልተጠቀምነው instead of that ግን UNE ብለን የተጠቀምነው ለምንድነው une የተጠቀምነው instead of un feminine ስለሆነ très bien ስለዚህ አንዴ ሪቫይዝ እናርግ full hour ወይ ደግሞ ሙሉ ሰዓት ስንናገር ምንድነው የምንጠቀመው il est 1 heure il est 2 heures il est 3 heures il est 4 heures il est 5 heures እያልን ለያንዳንዱ 10 ሰዓት ከሆነ ደግሞ il est 10 heures እያልን እንቀጥላለን ማለት ነው። ስለዚህ ግማሽ ሰዓትን ደግሞ እንዴት ነው የምንናገረው? ወይም ተኩል ሲሆን ከ30 ወይም ከግማሽ ሲሆን እንዴት ነው የምንለው በፈረንሳይኛ የሚለውን ደግሞ እዚህ ጋር እናያለን ማለት ነው።
ሶ የምንጠቀማት ቃል ምንድናት? ፍሬዝ ኤ demi ኤ demi ይሄ ምንድነው? ኤ ምንድናት? ኢቲ ኤንድ አይደለ? ባለፈው አያያዥ ቃል ወይ ደግሞ ኮንጃንክሽን ስንማር አይተናታል። ኤንድ ማለት ነው። demi ደግሞ half ወይም ግማሽ ማለት ነው። ስለዚህ የሆነ ቁጥር ወይ 2 እና ግማሽ 3 እና ግማሽ ወይም 3 ተኩል 3 ከግማሽ 3 ከ30 አይነት ስንል ማለት ነው። እሺ ኤግዛምፕሎቹን እኔ የመጀመሪያው il est 2h30 il est 2h30 ይህ ምን ማለት ነው? 2 ሰዓት ተኩል ነው። it is 2:30 2 ሰዓት ተኩል ነው። ደ ምንድነው? ወይም 2h ማለት 2 hours ወይም 2 o'clock አይደለ? et demi እና ግማሽ très bien ቀጣይ ምሳሌ 5 ተኩል ማለት ብንፈልግ il est 5h30 il est 5h30 très bien ቀጣይ ለምሳሌ 3 ሰዓት ተኩል ማለት ስንፈልግ il est 3h30 il est 3h30 4 ሰዓት ተኩል il est 4h30 il est 4h30 très bien revise እናርግ il est 2h30 2:30 ወይንም it is 2:30 il est 5h30 5 ሰዓት ተኩል ነው il est 3h30 3 ሰዓት ተኩል ነው il est 4h30 4 ሰዓት ተኩል ነው እሺ ከሩብና ሩብ ጉዳይን እኒ ሶ የመጀመሪያው ከሩብን ለማየት ኳርተር ፓስት የምንለው በእንግሊሽ ኤካር ኤ ምንድነው ብለናል ቅድም ኤንድ አይደለ ካር ምንድነው ሲ ኪው ዩ ኤ አር ቲ ቴ አትነበብ እሺ ሶ ካር ምንድነው ኳርተር ወይንም ሩብ ስንል ማለት ነው ስለዚህ ኤካር ካልን ከሩብ ማለት ነው እሺ ምሳሌውን እኒ il est 4h15 il est 4h15 4 ምንድነው 4 አይደለ ስለዚህ 4 ሰዓት እና ሩብ አይደለ 4 ሰዓት ከሩብ ወይንም quarter past 4 ስንል በእንግሊሽ ማለት ነው ስለዚህ በፍሬንች ምን ይሆናል il est 4h15 il est 4h15 4 ሰዓት ከሩብ ቀጣይ ምሳሌ il est 3h15 il est 3h15 3 ሰዓት ከሩብ እሺ እናንተ ደግሞ ኮሜንት ሴክሽን ላይ 8 ሰዓት ከሩብ እና 10 ሰዓት ከሩብ ለማለት እንዴት እንደምንል ጻፉልኝ très bien ሩብ ጉዳይ እንደሞኒ ወይም በእንግሊሽ quarter to አይደለ በፍሬንች ምን ይሆናል moins le quart moins ምንድነው less ወይንም minus ስለዚህ ምንድነው የምናደርገው 15 ደቂቃ ሲቀረው ሩብ ጉዳይ አይደለ በአማርኛ 15 ደቂቃ ሲቀረው ወይ ደግሞ less ሲሆን ሲያንስ ስለዚህ ቀንሰን ነው የምንሰራው ማለት ነው ለምሳሌ 4:45 ወይንም ሩብ ጉዳይ ለ5 ስንል ሩብ ሲቀረው ለ5 አይደለ ስለዚህ በፍሬንች ምን ይሆናል il est 5h moins le quart il est 5h moins le quart 5h ምንድነው 5 o'clock ስለዚህ 5 ሲቀረው moins le quart ማለት -15 minus quarter ስለዚህ il est 5h moins le quart is 4:45 ወይንም quarter to 5 ሩብ ጉዳይ ለ5 très bien ቀጣዩ ደግሞ ምሳሌ il est 4h moins le quart il est 4h moins le quart 4h ምንድነው 4 o'clock ወይም 4 ሰዓት አይደለ moins le quart ሩብ ጉዳይ ወይንም 15 ደቂቃ ወይንም ሩብ ሲቀረው አይደለ ስለዚህ it is 3:45 ወይ ደግሞ it is quarter to 4 ወይንም ለአራት ሩብ ጉዳይ ስንል il est 4h moins le quart ሶ እናንተ ደግሞ ለምሳሌ ለ11 ሩብ ጉዳይ ለአንድ ሩብ ጉዳይ ስንል እንዴት እንደምንል በፍሬንች ጻፉልኝ ሞክሩ ኮሜንት ሴክሽን ላይ ከዛ በፊት ደግሞ ምን እናድርግ አንዴ ሪቫይዝ እናድርገው il est 4h15 4 ሰዓት ከሩብ il est 3h15 3 ሰዓት ከሩብ ነው ስንል il est 5h moins le quart 4 ሰዓት ከ45 ነው ወይንም ሩብ ጉዳይ ለ5 ነው ስንል il est 4h moins le quart 3 ሰዓት ከ45 ነው ወይንም
ሩብ ጉዳይ ለ4 ነው። እሺ እዚህ ጋር ደግሞ ኖርማል ደቂቃዎች ከሰዓት ከሙሉ ሰዓት ባለፈ ተጨማሪ ደቂቃዎች ሲኖሩት እንዴት እንደምንል እናያለን። ቅድም እንዳልኳችሁ ነው always ምናችሁን ሪቫይዝ ማድረግና ማስተዋወስ አለባችሁ የተማርነውን ነምበር። እሺ ሶ የመጀመሪያውን እንይ። ለምሳሌ 6:10 ነው ወይም it is 6:10 ማለት ስንፈልግ ምን ማለት እንችላለን? il est 6h10 il est 6h10 እዚህ ጋር ምንም አያያዥ እና ከምናምን የሚል አንጠቀምም ማለት ነው። በአማርኛ ግን ምንድነው የምንለው? 6:10 አይደለ? 6:20 6:40 6 ከምትል አያያዣለች። ፍሬንች ላይ ግን እዚህ ጋር እነዚህ ኖርማል ሚኒቶችን ስናስቀምጥ ከሩብና ተኩል ወይ ሩብ ጉዳይ ምናምን ካልሆነ በስተቀር ዝም ብለን ሰዓቱን መጥቀስ እንችላለን ማለት ነው። il est 6h10 it is 6:10 très bien። ቀጣይ ደግሞ il est 8h25 il est 8h25 8 ምንድነው? 8 አይደል? 8h ማለት 8 o'clock። ስለዚህ ደቂቃ ደግሞ ሲጨመርበት 25 ምንድነው? 25። ስለዚህ it is 8:25 ወይ ደግሞ 8 ከሩብ ነው 8:25 ነው ስንል il est 8h25። አንዴ ሪቫይዝ እናድርግ። il est 6h10 6:10 ነው። il est 8h25 8:25 ነው። እናንተ ደግሞ ምን ትሰራላችሁ? 7:05 ሲሆን ምን ማለት እንችላለን? በፍሬንች ኮሜንት ሴክሽን ላይ ጻፉልኝ። ሌላ ደግሞ እንዲሁም 3:20 ነው የሚለውን ጻፉልኝ። ከተኩል በኋላ ያሉት ደግሞ ሰዓቶች እኔ ከ30 በኋላ ያሉትን ለምሳሌ 9:55 9:55 ቀጥታ 9:55 ነው ማለት እንችላለን ወይንም ደግሞ 5:10 ማለት እንችላለን አይደለ? ሶ ይሄንን በፍሬንች እንዴት ነው የምንለው የሚለውን እናያለን ማለት ነው። ቀጣይም ደግሞ ልክ እንደዛ 5:40 ነው ወይ ደግሞ ምንድነው ይሄ 20:06 ነው እንዴት ነው የምንለው? ታዲያ ስለዚህ ስናይ የመጀመሪያው ምንድነው 9:55 ወይ ደግሞ 5:10 ነው ማለት ስንፈልግ il est 10h-5 il est 10h-5 ቅድም ሟን ምንድነው ብለናል? less ያንሳል ወይም ይቀረዋል። ምን ይሄን ያክል ሟን 5 ካልን 5 ሲቀረው ማለት ነው። ስለዚህ 5:10 ማለት ስንፈልግ il est 10h ምንድነው 10 ሰዓት አይደለ? ሟን 5 ካልን ግን 10 ሊሞላ 5 ደቂቃ ሲቀረው። très bien il est 10h-5 5:10 ሌላኛው ደግሞ ቀጥታ 9:55 ነው ማለት እንችላለን። እሱ ደግሞ ምን ይሆናል? il est 9h55 il est 9h55 9h ምንድነው? 9 o'clock v ሳውንድ የመጣው ለምንድነው? በነፍ እና በእር መሃል ያለችው f እና h እንደ ቫወል ስለሆነች እዚህ ጋር v ሳውንድ ስለምትሰጠው ማለት ነው። ቀጣይ 55 ማለት 55 ቁጥር ሪቫይዝ ስናደርግ ወይም ስታረጉ ታዩታላችሁ። ስለዚህ 9:55 ነው ስል il est 9h55 très bien። ቀጣዩን ደግሞ እኔ 5:40 ወይንም 20:06 ነው ስል il est 6h-20 il est 6h-20 6h ምንድነው? 6 ሰዓት -20 ማለት 20 ሲቀረው አይደለ? 20:06 ስንል ምን ይሆናል? il est 6h-20 ወይንም ደግሞ 5:40 ነው ብለን ቀጥታ ማለት እንችላለን ብለን ይለ ሶሱ ምን ይሆናል? il est 5h40 il est 5h40 5h ምንድነው? 5 ሰዓት 40 ደግሞ 40 très bien so revise ስናደርግ il est 10h-5 ወይንም 5:10 ነው። il est 9h55 9:55 ነው። il est 6h-20 20:06 ነው። il est 5h40 5:40 ነው። ሌላኛው አማራጭ ደግሞ ይሄ 24 ሰዓት አቆጣጠር ወይም ሚሊተሪ ታይም የምንለው መጠቀም እንችላለን። አብዛኛው የፈረንሳይ ሰዎችም እሱን ስለሚጠቀሙ ማለት ነው። ለምሳሌ ይሄ እንደውም ሲምፕለር ነው ግን
ምሳሌዎቹን እንዴ ሶ ማረግም የሚጠበቅብን ምንድነው ኢሌ ወይንም it is የምትለዋን እንጠቀምና መሃል ላይ ቁጥሩን አስገብተን የሚለውን እንላለን ማለት ነው ሁሌ ሶ ቁጥራችንን ብቻ ሪቫይዝ ነው ማረግ የሚያስፈልገን ስለዚህ ለምሳሌ 15:00 ሲሆን ማለትም 3 p.m. ሲሆን ምን መጠቀም እንችላለን il est 15h il est 15h 15 ምንድነው 15 18:00 ከሆነ ወይ ደግሞ 6 p.m. ከሆነ ደግሞ ምን ማለት እንችላለን il est 18h il est 18h 18 ምንድነው 18 21:00 ደግሞ ሲሆን ማለትም ከምሽቱ 3 ሰዓት ወይም 9 p.m. ሲሆን ደግሞ il est 21h il est 21h il est 21h ማለት እንችላለን 21 21 ስለሆነ ሞር ኤግዛምፕል ለማየት ያክል ደግሞ ፋይናሊ እነዚህን ማየት እንችላለን ለምሳሌ ከጠዋቱ 7 ሰዓት ነው ማለት ብንፈልግ አሁን ተጨማሪ 7 ሰዓት ነው አለ አይደለ ግን ደግሞ ከጠዋቱ 7 ሰዓት ነው or በእኛ ከጠዋቱ 1 ሰዓት ነው it is 7 in the morning ማለት ብንፈልግ il est 7h du matin ሶ መጀመሪያ ፓርት 1 ላይ የተማርናቸውና ፓርት 2 ላይ የተማርናቸው መርጅ ማድረግ ሰዓትን መናገርና ዲዩሬሽኖቹን ጠዋት ነው ከሰዓት ነው ማታ ነው የሚለውን ደግሞ መርጅ አድርጎ ከጠዋቱ 1 ሰዓት ነው ከምሽቱ 2 ሰዓት ነው ምናምን የሚሉትን ማድረግ እንችላለን ስለዚህ ምን አለ il est 7h du matin it is 7 in the morning አሁን ከጠዋቱ 1 ሰዓት ነው it is 9 in the evening ወይ ደግሞ አሁን ከምሽቱ 3 ሰዓት ነው ማለት ብንፈልግ il est 9h du soir il est 9h du soir ከምሽቱ 3 ሰዓት ነው ቀጣይ ደግሞ ለምሳሌ à quelle heure tu travailles ወይንም what time do you work ስንት ሰዓት ነው የምትሰሪው ተብለን ብንጠየቅ ምን ማለት እንችላለን je travaille à 8h je travaille à 8h I work at 8 o'clock እኔ ምሰራው ከጠዋቱ 8 ሰዓት ነው ማለት እንችላለን ማለት ነው ሪቫይዝ እናርግ il est 7h du matin ከጠዋቱ 1 ሰዓት ነው il est 9h du soir ከምሽቱ 3 ሰዓት ነው à quelle heure tu travailles ስንት ሰዓት ነው የምትሰሪው je travaille à 8h እኔ ምሰራው ከጠዋቱ 3 ሰዓት ጀምሮ ማምን 2 ሰዓት ጀምሮ ነው I know የዛሬው lesson በጣም ረዝሟል ከተለመደው ግን I hope ትወዱታላችሁ ግዴታ አስፈላጊ ስለሆነ እንደውም በጣም ሲምፕል እና አንዳንድ ኤግዛምፕሎች ብቻ ነው ሁለት አንዳንድ ኤግዛምፕል ብቻ ነው ያደረግነው የተጠቀምነው እናንተ ደግሞ ሞር ኤክሰርሳይዝ አድርጉ የጠየኳችሁን ጥያቄ ኮሜንት ሴክሽን ላይ ጻፉልኝና ፕራክቲስ እናድርግ እናንተም የተለያዩ ምሳሌዎች እየወሰዳችሁ እያገጣጣማችሁ ቁጥሮቹን እየቀያየራችሁ it's all about the numbers basics ስላላችሁ አሁን ቁጥሮቹን መቀያየር ብቻ ስለሆነ እንደዛ ያደረጋችሁ ፕራክቲስ አድርጉ please share ለምትወዷቸው ለወዳጆቻችሁ ለጓደኞቻችሁ ፈረንሳይኛ መማር ማወቅ ለሚፈልጉ à bientôt merci beaucoup